ስለ አረፋ ቀን የአላህ መልእክተኛ ተጠየቁ። ፈቃለ ዩከፊሩ ሰነተ ልማዲያ ወልባቂያ፣ ያለፈውን ዓመት አንድ ዓመት ወንጀልና የወደፊቱን ዓመት ወንጀል ያስምራል። ያለፈው የሰራውን አላህ ይምራል። እንዳትወድቅ አላህ ይጠብቀሃል እንደማለት ነው። ከዚህ በላይ ደረጃ አለ? የሁለት ዓመት ወንጀል የአንድ ዓመት ግብር አውፍ ትባላለህ ብትባልስ? አንድ ቀን አይደለም ወር አልጾምም እናዝማራችሁ ወር አልጾምም የአንድ ዓመት ግብር አውፍ ትባላለህ። በአሁኑ በተለይ ደግሞ በዘመናችን ሱብሃን የሁለት ዓመት ወንጀል ቀላል ነው። ነገው መልቂያማ እኮ ልጅ እናቱ ጋር ይመጣል፣ አባቱ ጋር ይመጣል፣ እናት ልጇ ጋር ትመጣለች። ጥሩ እናት አልነበርኩ ላንተ? አዎ ጥሩ እናት አባት አልነበርኩ ላንተ ይላል አባት። ልጅ መጥቶ ለአንቺ ጥሩ ልጅ አልነበርኩ? አዎ አንድ ቻሰና ጎደለኝ ትላለች ይላል። ሁሉም ነፍሲ ነፍሲን ያውቃል፣ ነፍሲ ነፍሲ። ስለዚህ ይሄ የምንሰራው ትልቅ ምንዳ አለው። ያ ቀን ታዲያ ምን እናድርግ ከተባለ ዋናው ርዕስ ይሄ ነው። ትንሽ ጠብቁኝ። በላጩ ዱዓ ያለበት ቀን ማለት እንደ አረፋ ቀን የለም ተብሏል። ያ አላህ በላጭ ዱዓ፣ ትልቁ ዱዓ ማለት የውሙ አረፋ ነው። ነቢዩ ሰለላሁ ዐለይሂ ወሰለም በሐዲሳቸው ፈአን አምር ኢብኑ ሹዐይብ عن أبيه عن جده رضي الله عنه أن النبي صلى الله عليه وسلم قال خير الدعاء دعاء يوم عرفة وخير ما قلت أنا والنبيون من قبلي لا إله إلا الله وحده لا شريك له له الملك وله الحمد وهو على كل شيء قدير رواه الترمذي وحسنه الألباني حديث صحيح. خير الدعاء كدعاء بلاج دعاء يوم عرفة يا عرفة كان يدرب دعاء الله أكبر. مزوجنا مستعدنا حاجاتنا باتكلم الله لننقر مستعدنا صومين يوم السبوسي يصومين هذا عن دعاء راس مستجاب وتبا صومين هذا دعاء مستجاب لصومين عند هنا دعاء الله في دين يوم كذي تبي كبران سوستين عرفة وقت عرفة خير الدعاء دعاء يوم عرفة كدعاء كله بلا دعاء يا عرفة كان يدرب دعاء وخير ما قلت أنا والنبيون من قبلي خير كتناقركوت كالكوت أنا ملون كان بستفيد نبروت نبيات بال يالوت باتك عليه كالو نجر بلاج كال مالت لا إله إلا الله كالله بستكر بونت من ملك أملاك يلم لا يلم إله أملاك إلا الله الله سكر لا إله سنن نفينا ويا وجزنا كالله وجه من ملك أملاك يلم ورك تدرجاله إلا الله إثباتنا إيا ثبتكنا إيا صدقنا ما أنه من ملكه الله نو لا معبود بحق إلا الله بقولك من ملك الله وجه مانا يلا بوشتس الله دينجاي من ملكان زافو من ملكان كتانو من ملكان الزابا أرمادو هند هاجر ستين لامم تملكان لج عيد من ملكان وزو نجر ميعملكوان بقولك من ملكن الله بتشين. ነቢያቶችም አይመለኩም፣ መላእክቶችም አይመለኩም፣ ደጋግ ሰዎችም አይመለኩም፣ ቅዱሳን ቦታም አይመለኩም። ሊመለከው የሚገባው ማን ነው? አላህ ብቻ ነው። ላኢላሃ ኢላላህ ወህደሁ ብቻውን ነው። ላ ሸሪከ ለው ለእሱ አጋር የለው። ለሁል ሙልክ ንግስናው ለእሱ ነው። ወለሁል ሐምድ ምስጋና የተባለውም ለእርሱ ነው። ወሁወ አላህ እኮ እርሱ ማለት አላ ኩል ሸይን ቀዲር በማንኛውም ነገር ላይ ቻይ የሆነ ጌታ ነው። ምንም ያቅተው ነገር የለም ከአላህ ዘንድ። ኩን ፈየኩን ሁን ይለዋል፣ ሆኖ ይገኛል። ሱብሃንአላህ። በአረፋ ቀን ይህን ዚክር ማብዛት፣ በአረፋ ቀን ተውሂድ ላይ ጠንከር ማለት፣ በአረፋ ቀን ቁርአን መቅራት፣ በአረፋ ቀን ደግሞ የአላህ በላ ረጅም ዓመት ልጅ ጠብቀህ ያጣህ እጅህን አንሳ። ያቀን አሁንም ጨምሮ እነዚያ ይዙ ልጅ ያለንበት ቀናቶች ውድ ቀናቶች ናቸው። ያን ቀን ደግሞ እጅህን አንሳ። የአላህ ጠብቄያለሁ፣ ሰብር አድርጌያለሁ ጌታዬ፣ እንደ ልጅ ጉዳይ አቃጥሎኛል፣ አንተ ቻይ ነህ፣ ኩን ፈየኩን ሁን ባልከው ቀን የሚሆን ነው ጌታዬ፣ ለግሰኝ በለዋ። እጅህን አንሳ፣ ለምነዋ፣ ተስፋ አትቁረጥ። ስራ ተበላሽቶብሃል፣ የአላህ በለዋ፣ አላህ እንዲከፋፍትልህ። ቤተሰብ ታሞብሃል፣ የአላህ በል፣ የቂን ኑርህ፣ አላህን ለምነው፣ አላህን ጠይቅ።
ጠይቀው። ሲጠይቅ ማሳፍር ጌታ ነው። ሲለመን የሚወድ ጌታ ነው። ሲጨቀጨቅ የሚወድ ጌታ ነው። እርግጠኛው ነህ ብቻ አላህን ለምነው። ኡድኡላህ አላህን ጠይቁት፣ ለምኑት። ወአንቱም እናንተ ሙቂኑነ ቢልኢጃባ እንደሚቀበላችሁ እርግጠኛው ናችሁ። ዘመድህ ግማሽ ሚሊዮን ብር ወይ የሆነ ሚሊዮን ብር ጽፌልሃለሁ ቼክ ና ጠዋቱ ሰር ሲልህ እርግጠኛው ነህ እንደምትሄደው ከዛ በበለጠ አንተ የለመንከውን ነገር አላህ ይሰጠኛል ያደርግልኛል ብለህ እርግጠኛው ነህ። ለምነው። አንተ ነህ ግን ጌታዬ ለግሰኝ። ፈስተጀብና ለሁ ዱዓውን ተቀበልነው አለ። ወወሀብና ለሁ ያሕያ ያሕያን የተባለ ልጅ ለገስ ነው። ወአስላሕና ለሁ ዘውጀሁ ሚስቱንም አበጀንለት አስተካከልንለት። እነሆ እነሱ የዘከርያ ቤተሰቦች ካኑ ነበሩ ዩሳሪዑነ ፊል ኸይራት በመልካም ነገር የሚሽቀዳደሙ ወየድዑነና ረገበን ወረሀባ እኛን ከጅለውን ፈርተውን የሚለምኑናል። አላህን እየፈራው እየከጀልከው ጀነትን እየጠየቅ ከጀሃነም እየጠበቅ በላውን እንዲያነሳለ ኸይር ነገር እንዲያመጣለ እንደዚህ እያደረግ አላህን መለመን። ወካኑ ለና ኻሺዒን እነሱ ለእኛ ተናናሾች ነበሯል። ዘከርያ ዓለይሂ ሰላም በጣም አላህን ለመኑት። ሐቂቃ ታሪኩ ሲመጣ በሚገርም ሁኔታ አንድሽ ታሪክ አንስቼ ልዝጋው። ዛሬ ስለ ዱዓ ነው። ሙስሊም ናችሁ? አላህ ይቀበል። እንደ ሁላችሁም ሀጃ አላህ ያውጣ። የሁላችሁም ሀጃ አላህ ያውጣ። ያሰባችሁትን መልካም ነገር አላህ ይለግሳችሁ። እንደ አረብ ያላገባችሁ አላህ ጥሩ ትዳር አላህ ይለግሳችሁ። ዘከርያ ዓለይሂ ሰላም መርየምን መንከባከብ ጀመሩ። መርየም እንግዲህ እንደሚታወቀው የመርየም እናት ሐና በሆዷ ያለውን ወንድ መስሏት ተሳለች ለቤተል መቅዲስ እንዲያገለግል። በእነሱ ደግሞ በነበረው በወቅቱ ሴት ልጅ ቤተል መቅዲስ እንትን አትልም ነበር። የዛኔ ያ ረቢ እኔ የወለድኳት ሴት ሆነች። ሴት እንደ ወንድ አይደለም፣ ወንድ እንደ ሴት አይደለም። እንደው ጌታ የተቀበለኝ ብላ ዱዓ አደረገች። ታገልግል ማን? መርየምን። ፈተቀበለሃ ረቡሃ ጌታዋ ተቀበላት። ቢቀቡሊን ሐሰኒን በመልካም አቀባበል በጥሩ አቀባበል። ወአንበታ ነባትን ሐሰና በመልካም አስተዳደግም አፋፋት አሳደጋት። ወከፈለሃ ዘከርያ ዘከርያም አሳደጋት፣ ኃላፊነቱን ወሰደ። እሷን ለመንከባከብ እጣ ተጣጣሉ። ይሁዳዎቹ የነበሩት የተለያዩ ዘከርያን በጣም አዛ ሲያደርጉ የነበሩ ይሁዳዎች ነበሩ። በጣም መጥፎ ሰዎች ነበሩ፣ ነቢያቶችን የገደሉ። እጣ ሲወጣ ለዘከርያ ደረሰ። ማንን ለማንከባከብ? መርየምን። እነሱ ይወጣላቸው ኖሮ መርየምን አዛ ያደርጓት ነበር። እዛ ውስጥ እያለች ልጅ እያለች አዛ ያደርጓት ነበር። ዘከርያ ተንከባከቡና ኩለማ ደኸለ ዓለይሃ ዘከርያ ሚሕራብ ሚሕራብ ሆነች ጎጆ ነገር ሰርቶላት ነበር። ኩለማ ደኸለ ሁሌም በገባ ቁጥር ዓለይሃ በሷ ላይ ዘከርያ በገባ ቁጥር አልሚሕራብ ሚሕራቧ ላይ ጎጆዋ ላይ በገባ ቁጥር ወጀደ ዒንደሃ ሪዝቃ እርሷ ዘንድ ሪዝቅን ያገኛል። በደንብ አዳምጡ ይችላል። ሪዝቅ ያገኛል። ቃለ ያ መርየሙ ዘከርያ ማሉ አንቺ መርየም ወይ አና ለኪ ሃዛ ይህ ለአንቺ ኬት ነው? ቃለት አለች እሷም ሁወ ሚን ዒንዲላህ ይህማ ከአላህ ዘንድ ነው። ኢነላሃ የርዙቁ መን የሻኡ ቢገይሪ ሂሳብ አላህ እኮ ለሚሻው ሰው ሲሳውን የሚለግሰው ያለ ካልኩሌት። ሚስት መሃን ናት። መሃን የሆነች ሴት ደግሞ መውለዳችንም በቃ ማለት አላህ ሲለግስስ ያለ ሂሳብ ነው ሲለግስ። መሃንነት እሱ ይሁን ካለ መሃን ሆነ ምን ይይዛል።